ስንፈተ ወሲብ 5 ምክንያቶች። በደረጃው ላይ በአምስተኝነት ላይ የምናገኘው ሲጋራ ማጨስን ነው። ሲጋራ ማጨስ ወደ ብልት የሚሄዱትን የደም ስሮች ስለሚጎዳ ስንፈተ ወሲብን ያመጣል። በደረጃው በአራተኝነት ላይ የሚገኘው ደግሞ የእድሜ መግፋት ነው። እድሜ በሚገፋበት ወቅት በሰውነታችን ውስጥ የሚገኙት ነርቮችና ደም ስሮች የመለጠጥ አቅማቸው በከፍተኛ ሁኔታ ስለሚቀንስ ስንፈተ ወሲብን ያመጣል። በደረጃው ላይ በሶስተኝነት ላይ የሚገኘው ደግሞ መድኃኒቶች ናቸው። በተለይም ለድብርት፣ ለአለርጂና ለደም ግፊት የሚሰጡ መድኃኒቶች የጎንዮሽ ጉዳታቸው ስንፈተ ወሲብ ሊሆን ስለሚችል መድኃኒት በምንወስድበት ወቅት ከሐኪማችን ጋር በደንብ መወያየት ያስፈልጋል። በደረጃው ላይ በሁለተኝነት ላይ የሚገኘው ደግሞ ከመጠን በላይ የሆነ ክብደት ነው። ከመጠን በላይ የሆነ ክብደት የሆርሞን መዛባትን በማምጣት ብልታችን በአግባቡ እንዳይሰራ ያደርጋል። በደረጃው ላይ በአንደኝነት ላይ የምናገኘው ደግሞ የስኳር በሽታ ነው። በደማችን ውስጥ የስኳር መጠን ከመጠን በላይ ከጨመረ የብልት የደም ስሮች ላይ ጉዳት በማምጣት ለስንፈተ ወሲብ ያጋልጣል። ተጨማሪ የስንፈተ ወሲብ ምክንያቶችና የተረጋገጡ መፍትሄዎቹን በዝርዝር መስማት ከፈለጋችሁ የቲክቶክ ፔጃችን ላይ የሚገኘውን የዩቲዩብ ቻናላችንን ይጎብኙ።